በምድራችን ላይ ዋና የማትችሉ ሰዎች እንኳን የማትሰምጡበት አንድ አስገራሚ ባህር አለ። ጋዜጣችሁን እያነበባችሁ ቡናችሁን ፉት እያላችሁ በውሃው ላይ መንሳፈፍ የምትችሉበት የመሬት ስበት ህጉን የረሳበት የሚመስልበት ድንቅ ስፍራ። ይህ በምናብ የተፈጠረ ተረት ወይም የፊልም ትዕይንት አይደለም። ይልቁንም በዮርዳኖስና በእስራኤል መካከል የሚገኘው ሙት ባህር ነው። ይህ ስያሜ እንዲሁ አልተሰጠውም። በውስጡ አንድም አሳ፣ አንድም የባህር ውስጥ ተክል፣ ምንም አይነት ህይወት ያለው ነገር አይገኝበትም። ሰውን በቀላሉ አንስቶ የሚያንሳፍፈው ይህ ውሃ ለሌሎች ህይወት ላላቸው ነገሮች በሙሉ መርዝ ነው። ከዚህም ባሻገር ባህሩ የሚገኘው በምድር ላይ ካሉ የየብስ ክፍሎች ሁሉ እጅግ ዝቅተኛው ቦታ ላይ ነው። የሚገርመው ደግሞ ይህ ሙት ባህር እየተባለ የሚጠራው ቦታ ለሰው ልጆች የፈውስ ምንጭ ነው። በዓለም ዙሪያ ያሉ ሰዎች የቆዳ በሽታዎቻቸውን ለመፈወስ፣ የመገጣጠሚያ ህመማቸውን ለማስታገስና በተፈጥሮ ለመታከም ወደዚህ ስፍራ ይጎርፋሉ። የጥንቷ የግብጽ ንግስት ክሊዮፓትራ ሳትቀር ለውበቷ ትጠቀምበት እንደነበር ታሪክ ይናገራል። ከዚህም በላይ በአቅራቢያው የሚገኙ ዋሻዎች ውስጥ ለ2000 ዓመታት የተደበቁ ጥንታዊ ሚስጥሮችን የያዙ የብራና ጥቅሎች የተገኙበት የታሪክ ማህደር ነው። ታዲያ ይህ ባህር ሰውን እየፈወሰ እንዴት የውሃ ውስጥ ነፍሳትን ሊገድል ቻለ? ከዚህም አስፈሪ ስያሜ ጀርባ ያለው ሳይንሳዊ እውነትና ታሪካዊ ሚስጥርስ ምንድነው? ዛሬ በተቃርኖ ወደ ተሞላው ሳይንስና ታሪክ፣ ህይወትና ሞት ወደ ተገናኙበት ወደ አስደናቂው ሙት ባህር እንወስዳችኋለን። አብራችሁን እንቆዩ። የሙት ባህርን አስገራሚ ባህሪያት ለመረዳት ስለ ባህር ያለንን የተለመደ አስተሳሰብ ሙሉ በሙሉ መርሳት አለብን። የሙት ባህር ውሃ ሳይሆን በተፈጥሮ የተዘጋጀ በጨውና በማዕድናት የተሞላ ፈሳሽ ነው ቢባል ማጋነን አይሆንም። የድንቆቹ መነሻው ሁሉ ይህ ነው። ታዲያ ለምንድን ነው የማንሰጥመው? የዚህ ጥያቄ መልስ በቀላል የፊዚክስ ህግ ውስጥ ይገኛል። የእፍጋት ወይም የዴንሲቲ ጉዳይ። የተለመደው የባህር ውሃ መጠነኛ የጨው መጠን ስላለው የሰውነታችን እፍጋት ወይም ዴንሲቲ ከውሃው ትንሽ ይበልጣል ወይም ይቀራረባል። ለዚህም ነው ለመንሳፈፍ መዋኘት ወይም መንፈራገጥ የሚያስፈልገን። የሙት ባህር ግን የተለየ ነው። የጨው ክምችቱ ወደ 34% ይጠጋል። ይህም ከተለመደው ውቅያኖስ በ10 እጥፍ ይበልጣል። ይህ ማለት በ1 ሊትር የሙት ባህር ውሃ ውስጥ ከ340 ግራም በላይ ጨውና ሌሎች ማዕድናት ሟምተው ይገኙበታል። ይህ ከፍተኛ የጨው ክምችት የውሃውን እፍጋት ወይም ዴንሲቲ በጣም ስለሚጨምረው የሰውነታችን እፍጋት ከውሃው በጣም ያንሳል። በውጤቱም ልክ አንድ ቡሽ በውሃ ላይ እንደሚንሳፈፈው የሰው ልጅም ያለምንም ጥረት በሙት ባህር ላይ ይንሳፈፋል። የስበት ህጉ የተሻረ ይመስላል፣ ነገር ግን እውነታው ሳይንስ ነው። የሚገርመው ነገር ሰውን እንደ ላባ የሚያንሳፍፈው ይህው የጨው ኃይል ነው። ለሌሎች ህይወት ላላቸው ፍጥረታት ገዳይ መርዝ የሆነው ምንም አይነት አሳ ወይም የባህር ውስጥ ተክል ይህንን እጅግ በጣም ከፍተኛ የሆነ የጨው መጠን ተቋቁሞ ህዋሳቱን በህይወት ማቆየት አይችልም። በውሃ በኦስሞሲስ ህግ አማካኝነት ከሰውነታቸው ውስጥ ያለውን ንጹህ ውሃ ስቦ ስለሚያወጣባቸው ወዲያውኑ ይደርቁና ይሞታሉ። ለዚህም ነው ለዘመናት ሙት ባህር ተብሎ የተጠራው። ይሁን እንጂ ሳይንቲስቶች በቅርብ ጊዜ ወዲህ እንዳረጋገጡት ባህሩ ሙሉ በሙሉ ሙት አይደለም። እጅግ በጣም አስቸጋሪ ሁኔታዎችን ተቋቁሞ መኖር የሚችሉ ጥቃቅን ህዋሳትና አንዳንድ የባክቴሪያና የአልጌ አይነቶች በውስጡ ይገኛሉ። የሙት ባህር ሌላኛው ድንቅ ባህሪው መገኛ ቦታው ነው። ከባህር ወለል በታች ከ4000 ሜትር በላይ ዝቅ ብሎ የሚገኝ መሆኑ በምድር ላይ ካሉ የየብስ ክፍሎች ሁሉ እጅግ ዝቅተኛው ቦታ ያደርገዋል። ይህ ጂኦግራፊያዊ አቀማመጥ ከአካባቢው አየር በላይ ልዩ ተጽዕኖ አለው። በዚህ ዝቅተኛ ቦታ ላይ የአየር ግፊቱ ወይም አትሞስፌሪክ ፕሬሸሩ ከፍተኛ ነው። ይህ ማለት በአየር ውስጥ ያለው የኦክሲጅን መጠን ከሌሎች ቦታዎች ከፍ ያለ ነው ማለት ነው። በተጨማሪም ከባቢ አየሩ ወፍራም ስለሆነ ከፀሐይ የሚመጡትን
ጎጂ የአልትራቫዮሌት ጨረሮችን የበለጠ ያጣራል። ይህ ሁሉ ሙት ባህርን ጂኦግራፊያዊ ድንቅ ብቻ ሳይሆን ለጤና ምቹ የሆነ ልዩ ስፍራ ያደርገዋል። ሙት ባህር የሚለው ስም በውስጡ ሕይወት ባለመኖሩ የተሰጠው ቢሆንም ከሰው ልጅ ጤና ጋር በተያያዘ ግን ከዚህ የበለጠ የተሳሳተ ስያሜ ሊኖር አይችልም። በሚያስደንቅ ሁኔታ ይህ የሞተ ባህር በዓለም ላይ ካሉ ታላላቅ የተፈጥሮ የፈውስ ምንጮችና ስፓዎች አንዱ ነው። ለዘመናት ከልዩ ልዩ የዓለም ክፍሎች የሚመጡ ሰዎች በሕክምና ሊሻላቸው ያልቻሉ የጤና እክሎችን ለማስታገስና በተፈጥሮ ለመፈወስ ወደዚህ ስፍራ ይጎርፋሉ። የፈውሱ ዋነኛ ምስጢር የሚገኘው በባህሩ ውሃና ጭቃ ውስጥ በተከማቸው አስደናቂ የማዕድናት ክምችት ውስጥ ነው። የሙት ባህር ውሃ እንደ ማግኒዚየም፣ ካልሲየም፣ ፖታሲየም እና ብሮማይድ ባሉ ከ20 በላይ የተለያዩ ማዕድናት የበለጸገ ነው። ከእነዚህም ማዕድናት መካከል አብዛኞቹ በሌሎች ውቅያኖሶች ውስጥ የማይገኙ ናቸው። የሙት ባህር ዝነኛ ጥቁር ጭቃ ለቆዳ ጤንነት ያለው ጠቀሜታ በዓለም ላይ የታወቀ ነው። ጎብኚዎች ይህንን ጥቁርና በማዕድን የበለጸገ ጭቃ ሲቀቡ ማየት የተለመደ ትዕይንት ነው። ጭቃው ከደረቀ በኋላ ሲታጠቡት የሞቱ የቆዳ ህዋሳትን ያስወግዳል፣ ቆዳን ያጸዳል፣ እንዲሁም የቆዳ ቀዳዳዎችን በማጥበብ ቆዳን ለስላሳና ወጣት ያደርገዋል። እንደ ብጉርና ሌሎች ከባድ የቆዳ በሽታዎችን ለማከምና ምልክቶቻቸውን ለማስታገስ ያለው ብቃት በሕክምና ባለሙያዎች ሳይቀር ተመስክሮለታል። የማዕድኑ ውሃም እንዲሁ የመገጣጠሚያ ህመምን ለማስታገስ ፍቱን ነው። እንደ አርትራይተስ እና ሮማቲዝም ያሉ የህመም አይነቶች ያለባቸው ሰዎች በማዕድኑ በበለጸጉና በሞቀው ውሃ ውስጥ ሲዘፈዘፉ የህመማቸው ስሜት እንደሚቀንስና የመገጣጠሚያዎቻቸው እንቅስቃሴ እንደሚሻሻል ይናገራሉ። በማግኒዚየምና በብሮማይድ የበለጸገው ውሃ የነርቭ ስርዓትን በማረጋጋትና የሰውነትን ውጥረት በመቀነስ ይታወቃል። ከዚህም በተጨማሪ የሙት ባህር ልዩ ጂኦግራፊያዊ አቀማመጥ የመተንፈሻ አካላት ችግር ላለባቸው ሰዎች ገነት ያደርገዋል። በዝቅተኛ ቦታ ላይ በመሆኑ የአየር ግፊቱ ከፍተኛ ነው። ይህም ማለት በአየር ውስጥ ያለው የኦክሲጂን መጠን ከሌሎች ቦታዎች ይበልጣል ማለት ነው። ከዚህም በላይ በረሃማ አካባቢ በመሆኑ አየሩ በአበባ ዱቄት እና በሌሎች አለርጂ አምጪ ነገሮች የተበከለ አይደለም። ይህ ሁሉ አስምና ሌሎች የመተንፈሻ አካላት ችግር ላለባቸው ሰዎች በቀላሉና በነፃነት እንዲተነፍሱ ይረዳቸዋል። ይህ የፈውስ ባህሪው አዲስ አይደለም። ታሪክ እንደሚነግረን የጥንቷ የግብፅ ንግሥት ክሊዮፓትራ ለውበቷና ለቆዳ ጤንነቷ የሙት ባህርን ማዕድናትና ጭቃ ትጠቀም ነበር። እንዲሁም በአካባቢው የመዋቢያ ማምረቻን እስከ መገንባት ደርሳ እንደነበር ይናገራል። የሙት ባህር አስደናቂነት በተፈጥሮ ባህሪያቱና በፈዋሽነቱ ብቻ አያበቁም። ይህ ቦታ ለሺህ ዓመታት የሰውን ልጅ ታሪክ፣ እምነትና ስልጣኔ በጸጥታ ሲመለከት የኖረ ሕያው የታሪክ ማህደር ነው። በዙሪያው ያሉ ተራሮችና ዋሻዎች ዓለም ከረሳቻቸው ታላላቅ ሚስጥሮች መካከል አንዳንዶቹን በሆዳቸው ሸሽገው ቆይተዋል። የሙት ባህር አካባቢ በመጽሐፍ ቅዱስ ውስጥ በተደጋጋሚ የተጠቀሰው ስፍራ ነው። የጨው ባህር እየተባለ የሚጠራው ይህ ቦታ ንጉሥ ዳዊት ከጠላቶቹ የተሸሸገበት፣ ነቢዩ ሕዝቅኤል ስለ ወደፊቱ ትንቢት የተናገረበት መድረክ ነበር። ከሁሉም በላይ ደግሞ በመጽሐፍ ቅዱስ ውስጥ በክፋታቸው የሚታወቁ የሶዶምና የገሞራ ከተሞች ፍርስራሽ ከዚህ ባህር ስር ወይም በአካባቢው እንደሚገኙ ብዙዎች ያምናሉ። ነገር ግን ከነዚህ ሁሉ ታሪኮች በላይ ሙት ባህርን በ20ኛው ክፍለ ዘመን የዓለም የትኩረት ማዕከል ያደረገው አንድ አስደንጋጭ ግኝት ነበር። ታሪኩ የሚጀምረው በ1947 ነው። አንድ እረኛ የጠፋችበትን ፍየል ሲፈልግ በአጋጣሚ በአንድ ተራራ ወደምትገኝ ዋሻ ይገባል። በዋሻው ውስጥ በሸክላ እንስራዎች ውስጥ በጥንቃቄ የተቀመጡ ያረጁ የብራና ጥቅሎችን ያገኛል። ይህ ግኝት በታሪክ በአርኪኦሎጂና በሃይማኖት ጥናት ውስጥ ትልቁን አብዮት የፈጠረው የሙት ባህር ጥቅሎች ወይም ዘ ዲድ ሲ ስክሮልስ መገኛ ነበር። በቀጣዮቹ 10 ዓመታት በአካባቢው የሚገኙ 11 ዋሻዎች ውስጥ ከ900 በላይ የተለያዩ ጥንታዊ ጽሑፎች ተገኙ። እነዚህ ጥቅሎች ከ2000 ዓመታት በላይ ዕድሜ ያላቸው ሲሆኑ
የተጻፉት በዕብራይስጥ፣ በአረማይክ እና በግሪክ ቋንቋዎች ነው። በውስጣቸው የያዙት ይዘት ደግሞ ዓለምን አስደመመ። ከጥቅሎቹ መካከል ከብሉይ ኪዳን መጻሕፍት ውስጥ ከአስቴር መጽሐፍ በስተቀር የሁሉም መጻሕፍት ጥንታዊ ቅጂዎች ተገኝተዋል። ከዚህም በፊት የነበሩት ጥንታዊ የመጽሐፍ ቅዱስ ቅጂዎች በ10ኛው ክፍለ ዘመን የተጻፉ ነበሩ። እነዚህ አዲስ የተገኙት ጥቅሎች ግን በ1000 ዓመታት የሚበልጡ መሆናቸው የመጽሐፍ ቅዱስ ጽሑፎች ባለፉት 1000 ዓመታት ምን ያህል ሳይበረዙ እንደተላለፉ ለማረጋገጥ አስችሏል። ከመጽሐፍ ቅዱስ ክፍሎች በተጨማሪ ጥቅልሎቹ በወቅቱ ስለነበሩት የአይሁድ እምነት ሕግጋትና እምነቶችንና የአኗኗር ዘይቤን የሚገልጹ ጽሑፎችንም ይዘዋል። እነዚህ ጽሑፎች በኢየሱስ ክርስቶስ ዘመን የነበረውን ማህበራዊና ሃይማኖታዊ ሁኔታ የበለጠ እንድንረዳ አስችሎናል። የሙት ባህር ጥቅልሎች ግኝት ይህ አካባቢ ለጥንታዊ ስልጣኔዎች ምን ያህል አስፈላጊ እንደነበር ያሳያል። ደረቁና ጨዋማው አየር እነዚህ ስስ የብራና ጽሑፎች ለ2000 ዓመታት ሳይበሰብሱ እንዲቆዩ አስችሏቸዋል። ሙት ባህር ሕይወትን በውሃ ውስጥ ቢገድልም በዋሻዎቹ ውስጥ ግን የሰው ልጅን ውድ ታሪክ ጠብቆ አቆይቷል። ለዘመናት በተፈጥሮ ሕግጋትና በታሪክ ውጣ ውረዶች ውስጥ ሳይለወጥ የቆየው ሙት ባህር ዛሬ ግን በሰው ልጅ ድርጊት ምክንያት ከባድ አደጋ ላይ ወድቋል። በሚያስደነግጥ ሁኔታ ይህ የተፈጥሮ ድንቅ ስፍራ እየሞተ ነው። ሳይንቲስቶች እንደሚሉት የሙት ባህር የውሃ መጠን በየዓመቱ በአማካይ በ1 ሜትር እያሽቆለቆለ ይገኛል። የባህሩ ዳርቻዎች ወደ ኋላ እያፈገፈጉ፣ በአንድ ወቅት በውሃ ተሸፍነው የነበሩ ቦታዎች ዛሬ በጨው የነጡ ደረቅ መሬት ሆነዋል። የችግሩ ዋነኛ ምንጭ ወደ ሙት ባህር ይፈስ የነበረው ውሃ መቋረጡ ነው። ለሺዎች ዓመታት የሙት ባህርን ሲመግብ የነበረው ዋነኛ ምንጭ የዮርዳኖስ ወንዝ ነበር። ነገር ግን ባለፉት ዓመታት ውስጥ በእስራኤልና በዮርዳኖስ በኩል የዮርዳኖስን ወንዝ ለእርሻ፣ ለኢንዱስትሪና ለከተሞች የውሃ አቅርቦት በስፋት ጥቅም ላይ ዋለ። ግድቦች ተሰሩ፣ ቦዮች ተቆፈሩ። በዚህም ምክንያት ወደ ሙት ባህር ይደርስ የነበረው የውሃ መጠን ከ90% በላይ ቀንሷል። ባህሩ የሚገባለት ውሃ ሳያገኝ በተፈጥሮ በሚያጋጥመው ከፍተኛ የትነት መጠን እየተመናመነ ሄደ። ከዚህም በተጨማሪ በደቡባዊው የባህሩ ክፍል የሚገኙ ማዕድን መውጫ ፋብሪካዎች ፖታሽና ሌሎች ውድ ማዕድናትን ለማውጣት ከፍተኛ መጠን ያለው ውሃን በትነት ያጠፋሉ። ይህ ሁሉ ሲደመር የሙት ባህር የውሃ መጠን በፍጥነት እንዲቀንስ አድርጎታል። ይህ የውሃ መጠን መቀነስ በአካባቢው ላይ ሌሎች አደጋዎችን አስከትሏል። የባህሩ ዳርቻዎች ወደ ኋላ ሲያፈገፈጉ ከመሬት በታች የነበረው የጨው ክምችት በከርሰ ምድር ውሃ እየታጠበ ግዙፍና ድንገተኛ የመሬት መሰንጠቆችን እየፈጠረ ነው። እነዚህ የመሬት መሰንጠቆች መንገዶችን፣ ሕንፃዎችንና የእርሻ መሬቶችን በመዋጥ በአካባቢው ለሚኖሩ ማህበረሰቦች ትልቅ ስጋት ሆነዋል። ይህንን አስከፊ ሁኔታ ለመለወጥ ዮርዳኖስና እስራኤል ከቀይ ባህር ውሃ በመውሰድ ወደ ሙት ባህር የሚጨምር አንድ ግዙፍ ፕሮጀክት ቀርጸው ነበር። ነገር ግን ፕሮጀክቱ በከፍተኛ ወጪው፣ በቴክኖሎጂ ውስብስብነቱና በአካባቢው ላይ ሊያደርስ በሚችለው ተጽዕኖ ምክንያት እስካሁን ሙሉ በሙሉ ወደ ተግባር አልተለወጠም። በአጠቃላይ የሙት ባህር ታሪክ የሰው ልጅ ከተፈጥሮ ጋር ያለውን ስስ ግንኙነት የሚያሳይ ነው። በአንድ በኩል ተፈጥሮ የሰጠችንን ድንቅ ስጦታ እናያለን፣ የሚያንሳፍፍ ውሃ፣ የፈውስ ጭቃ፣ የታሪክ ማህደር። በሌላ በኩል ደግሞ በራሳችን እጅ ይህንን ስጦታ እንዴት እያጠፋን እንደሆነ እንመለከታለን። የሙት ባህርን ከጥፋት መታደግ ካልተቻለ ወደፊት ይህንን ድንቅ ቦታ የምናገኘው በታሪክ መጻሕፍትና በድሮ ፎቶግራፎች ውስጥ ብቻ ይሆናል። የዛሬው ትውልድ ይህንን ሕያው የታሪክና የተፈጥሮ ሀብት ለቀጣዩ ትውልድ የማስተላለፍ ትልቅ ኃላፊነት አለበት። ውድ ተመልካቾቻችን ለዛሬ ያቀረብንላችሁ የሙት ባህር ታሪክ ይህንን ይመስላል። ዘውትር በሌላ ቪዲዮ እስክንገናኝ በቸር ቆዩልን። ቪዲዮውን ከወደዱት ላይክ እንዲሁም ለወዳጆ ሼር በማድረግ እንዲሁም አዳዲስ ቪዲዮ ስንለቅ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ይቆዩን።